የታሪክ ባለቤት የጥበብ የቅኔ ልበላት የእናንተ ያንተ ያንቺ የኔ ጥንታዊቷን ጎንደር የሰውነት መቅኔ የኔ ሀገር ያንተ ሀገር ያንቺ ሀገር የኛ ሀገር ጎንደር የጀግኖች መፍለቂያ በጥንታዊ ታሪክ የከበረች በስነ ህንጻና ስነ ጥበብ የተካነች ታላቅ የማንነት ምዕራፍ ያላት የቆዩ ባህልና እሴቶችን የጠበቀች የዓለም ሀገራትን ትኩረት የሚስብ ዓለማዊና መንፈሳዊ ቅርሶች መገኛ የአፍሪካ መናገሻ በመባል የምትጠራው ብቸኛዋ የጎንደር ከተማ። የጎንደር ከተማ የተመሰረተችው በኢትዮጵያ አቆጣጠር በ1628 ዓ.ም በአፄ ፋሲለደስ አማካኝነት እንደሆነም ይታመናል። የጎንደር ከተማ ከአክሱም እና ዛጉዌ ሥርወ መንግሥት ስልጣኔ በመቀጠል በኢትዮጵያ ብሎም በአፍሪካ የረጅም ጊዜ ታሪክ ካሏቸው ከተሞች አንዷ ናት። የጎንደር ከተማ ከ1628 ዓ.ም ጀምሮ ለ200 ዓመታት የአፄዎች መናገሻ ዋና ማዕከል በመሆን የምትታወቅ የዓለም ታላቅ የታሪክ ጠበብትና ተመራማሪዎችን የምትስብ ውብ ከተማ መሆኗ ስሟ ጎልቶ እንዲታይ ያደርጋታል። የኢትዮጵያ ነገሥታት ማለትም የሰለሞን ሥርወ መንግሥት በወቅቱ በነበረው የፖለቲካ አለመረጋጋትና የሥልጣን ሽኩቻ ምክንያት የቀድሞ ማዕከላቸውን ለቀው ወደ ሰሜን ምዕራብ የኢትዮጵያ ክፍሎች ማቅናታቸው ይታወቃል። ለአብነትም እንደ ጎርጎራና ጉዛራን ለጊዜው መቀመጫነት እንደተጠቀሟቸው ይነገራል። በሰዓቱም የጎንደር ከተማና አካባቢዋ ተፈጥሯዊ ገጽታ ለወታደራዊ ተልዕኮ አመቺ የሆነ ከባህር ጠለል በላይ ያላት ከፍታ ከ2000 ሜትር በላይ በመሆኑ ያላት የአየር ንብረትም ለበሽታ የማያጋልጥና ለመኖር ተስማሚ መሆኑ በአካባቢው በቋሚነት ለመኖር የሚያስችል ምቹ ሁኔታን ፈጥሮላቸዋል። በተጨማሪም በተፈጥሮ አቀማመጧ የቃህና ገርብ ወንዞችን የተንተራሰች መሆኗ ለቋሚ ከተማነት ተመራጭ አድርጓታል። በዚያን ጊዜ አፄዎች የገነቧቸው ቤተ መንግስቶችና አብያተ ክርስቲያናት የከተማዋንና የኢትዮጵያን ታሪክ ለዓለም ጥሩ ገጽታ እንዲኖራቸው ከማድረግም ባሻገር ከተለያዩ ሀገራት እንደ ጎርፍ ለጉብኝትና ታሪክን ለመቃኘት የሚተመውን ሰው በማየት ያላትን ትክክለኛ ማንነት ከመረዳትም በላይ በታሪካችን እንድንኮራ ማስረጃዎች ይሆናሉ። የጎንደር ከተማን የኪነ ጥበብ፣ የስነ ህንፃ፣ የቤተ ክህነት ትምህርትና የዕደ ጥበብ ውጤቶች ማዕከል በመሆን እንደቆየች ለመረዳት ዛሬ ላይ የቆሙት ሳቢና ማራኪ ቅርሶቿ ምስክሮቻችን ናቸው። የጎንደር ከተማ ከፍተኛ የንግድ ማዕከል በመሆን ለረጅም ጊዜ ቆይታለች። በዚያን ዘመን በሀገራችን ዘመናዊ ትምህርት ቤት የተማሩ ዜጎችና የህግ ባለሙያዎች ባይኖሩም አሁን ላይ የተጣራ ትምህርት ተምረው ዛሬን ከሚያደፈርሱት በተሻለ ከቤተ ክህነት ትምህርትን የቀሰሙ ጥሩ ተናጋሪና መልካም ሰሪ ሰዎች በጠበቃነት ተሰማርተው የሚገኙባት እጹብ ድንቅ ከተማ ነበረች። የጎንደር ከተማን ልዩ ከሚያደርጋት ነገሮች በተፈጥሮና ሰው ሰራሽ ቅርሶች የታደለች መሆኗ ነው። ከእነዚህም መካከል የፋሲል ግንብና ራስ ዳሽን ተራራ ላብነት ይጠቀሳሉ። በጎንደር ከተማ ተገኝቶ የአፄ ፋሲልን ቤተ መንግሥት የጎበኘ ሰው በፋሲል ግንብ ቅጥር ግቢ ውስጥ ያሉትን አስደናቂ ቅርሶች ተዟዙሮ መጨረስ አይሰለቸውም። ውስጥ ለውስጥ ትንሽ እንደተጓዙ ዓይን የማያስከድኑ የተፈጥሮ ውበት ያላቸው ሰው ሰራሽ ህንፃዎችን ይመለከታሉ። አንዱን አይተው ሳይጠግቡ ሌላ ግሩም መልክዓ ምድር፣ በመልክዓ ምድሩ ላይ የቆዩ ሰዎች ጠብቀው ያቆዩትን ድንቅ ባህላዊና ሃይማኖታዊ እሴት ነፍስ ዘርቶ ያዩታል። የፋሲል ግንብ 70,000 ካሬ ሜትር ስፋት፣ 900 ሜትር ርዝመት፣ 12 በሮች ያሉትና በውስጡም 3 አብያተ ክርስቲያናት፣ 6 የሚደርሱ አስደናቂ አብያተ መንግስታትንና የሥነ ህንፃ ውጤቶችን ያካተተ ጥንታዊና ታሪካዊ ስፍራ ነው። ከእነዚህም መካከል የአፄ ፋሲል ቤተ መንግሥት፣ የአፄ ዮሐንስ ቤተ መንግሥት፣ የታላቁ አድያም ሰገድ ኢያሱ ቤተ መንግሥት፣ የአፄ ዳዊት ቤተ መንግሥት፣ የመሲህ ሰገድ አፄ ባካፋ ቤተ መንግሥት፣ የብርሃን ሰገድ ኢያሱና የእቴጌ ምንትዋብ ቤተ መንግሥት ዋና ዋናዎቹ ናቸው። ከእነዚህም ባሻገር ቀጭን ፈታይ ግንብ የተሰኘው የተግባርና ልምድ ማሰልጠኛ ማዕከልም በዚሁ ቅጥር ግቢ ውስጥ ይገኛል። እዚህ ቦታ የደረሰና አእምሮውም በሰው ሰራሽ ቅርሶች ማዝናናት የለመደ ሁሉ እግር ጉዞው ወደፊት እንጂ ለመመለስ አይሆንለትም። በመቀጠልም ወደ ራስ ዳሽን ተራራ ማቅናቱም አይቀርም። በከፍታው ላይ የሚገኘውን የተራራ ጫፍ በብቸኝነት መርጠው የሚኖሩትን ዋሊያዎች በመመልከት የዓይኑን ራብ ማስታገስ ይችላል። የተራራዎችን ዋና ራስ ደጀንን ያየ ብሔራዊ ፓርኩ በያዛቸው ብርቅዬ እንስሳትና እጽዋት ድንቅ ስብጥር መንፈሱን በማደስ እዚያው መቆየት ያምረዋል።
የእነዚህ ሁሉ ተፈጥሯዊና ታሪካዊ ስፍራዎች መገኛ የሆነችው የጎንደር ከተማ ከ18ኛው መቶ ክፍለ ዘመን መጨረሻ እስከ 19ኛው መቶ ክፍለ ዘመን አጋማሽ ማለትም የእርስ በርስ ጦርነት፣ የውስጥ ግጭት፣ የግዛት ክፍፍል፣ የማዕከላዊ ስልጣን መውደቅና ሁከት እስከነገሰበት ዘመነ መሳፍንት ድረስ በዋና ከተማነት ታገለግል ቆይታለች። ውድ የሳምሳት ሚዲያ ቤተሰቦች ለዛሬ ያዝነው ፕሮግራም ይህን ይመስል ነበር። በሌሎች መሰናዶ እስክንገናኝ ቸርን ሰንብት።